السلام عليكم ورحمة الله وبركاته. ይህ ደብዳቤ ከሳዑዲ አረቢያ ለመላው ሙስሊም ህብረተሰብ ነው። ይህን የሚያስተላልፉት ሼክ አህመድ የነብያችን ሰለላሁ ዐለይሂ ወሰለም መስጊድ ጠባቂ ሲሆኑ መልእክታቸውንም እንዲህ በማለት ይጀምራል። አንድ ጁምዓ ማታ ቁርአን ቀርቼ እንደተኛው ነብያችን ሰለላሁ ዐለይሂ ወሰለም በኢሻር መጥተው እንዲህ አሉ። በዛሬው ዕለት 6000 ሰዎች ሞተዋል፣ አንዳቸውም ጀነት አልገቡም። እነዚህ ሰዎች አንድ የባላቸውን ትዕዛዝ የማይከተሉ ሴቶች፣ ሁለት ለደሃ የማይጸድቁ ሀብታሞች፣ ሶስት ሐጅን በስርዓት ያላከናወኑ እና አራት ሶላታቸውን በወቅቱ ያልሰገዱ ናቸው ይላል ሼክ አህመድ። ይህን ደብዳቤ የደረሳቸው ሁሉ ሙስሊም ህብረተሰብ ይደርሳል። ይህንን ያደረገ ሙስሊም ከአላህ Subhanahu Wa Ta'ala ብዙ ጀዛ ያገኛል። የነብያችን ሰለላሁ ዐለይሂ ወሰለም ሸፊዓ ከነቤተሰቦቹ ጋር ያገኛል፣ የአላህ እርዳታ ያገኛል። ሼክ አህመድ ይህ መልእክቴ ውሸት ከሆነ የነብያችን ሰለላሁ ዐለይሂ ወሰለም ዱዓቸው አይድረሰኝ ይላሉ። ውድ ሙስሊም ወንድሞችና እህቶች እስልምና ነብያችን ሰለላሁ ዐለይሂ ወሰለም እንዳዘዙ ተከተሉ፣ አላህን ይቅርታ ጠይቁ፣ ሰኞ መጾም አዘውትሩ። ይህ ደብዳቤ የደረሳችሁ ቢያንስ 20 ኮፒ እያባዛችሁ አሰራጩ። ይህንን ያደረገ ሰው ኢንሻአላህ የነብያችንን ውዴታ ሙሐባ ያገኛል። እንዲህ ያቀደው ያሰበው ሁሉ ያሳካለታል። ከዚህ በፊት አይቶት የማያውቀው ነገር ማየት ይጀምራል። አንድ ክሌቨርን የተባለ ሰው ይህ ደብዳቤ ደርሶት በብዛት አሰራጭቶት ከትንሽ ቀኖች በኋላ ለዚህ ሰውየው ብዙ ጥሩ እድሎች ገጠሙት። አብዱል ሰላም የተባለ ሰው ይህ ደብዳቤ ደርሶት ችላ በማለቱ ከተወሰኑ ቀኖች በኋላ ከሚሰራው ስራ ተፈናቀለ። ይህ ችግር ደርሶበት ደብዳቤውን አስታውሶ አባዝቶ በማሰራጨቱ ከ5 ቀኖች በኋላ ከበፊቱ ስራው የተሻለ ገጠመው። ሌላ ደግሞ በስሜተን ደብዳቤውን ደርሶት ነገር ግን መልእክቱን ትርጉም የለሽ አድርጎ ወረቀቱን በቀደደው በ9ኛው ቀን ሞተ። ድጋሚ በአላህ ስም እለምናችኋለሁ ይህ ደብዳቤ የደረሰው ሁሉ አባዝታችሁ ለሌላው ሙስሊም ያሰራጩ። ለተከበረው አላህ ምስጋና ይድረሰው። ታሪኩን ከመናገሬ በፊት እናንተም የምነግራችሁን ታሪክ በራሳችሁ ላይ እንድሞክረው በአላህ ስም ጠየቁኝ። የወጣቱን ታሪክ ሼክ ነቢል እንደሚከተለው አቀረቡልን። ከባለቤቴ ጋር ትዳር ከመሰረትን 21 አመት ሞላን። ባለቤቴ አንድ ራሴን እንድፈትሽበት ያደረገኝን ጥያቄ አቀረበችልኝ። 21 አመት ካንተ ጋር ስኖር አንድም ቀን በእናትህ ጋር ለመዝናናት ስትወጣ አይቼህ አላውቅም። ዛሬ ማታ ከእናትህ ጋር ምሽት እራት ጋብዛትና አዝናናት አለችኝ። ውዷ ባለቤቴ ባቀረበችልኝ ሐሳብ በጣም ከመገረም በላይ መሰጠኝ። ተስማማው። ወደ እናቴ ጋር ደወልኩላት። ኡሚ ዛሬ ካንቺ ጋር ሽርሽር መውጣት ፈልጋለሁ አልኳት። ደነገጠች። በሰላም አይደል? ልጆች ምን ሆኑ? ባለቤቴ ታማ ነው። የድንጋጤ ጥያቄዎች አርከፈከፍ። አብሽር ኡሚ ወረቢ በሰላም ነው ካንቺ ጋር ለመዝናናት ፈልጌ ነው አልኳት። በጣም ደስ አላት። ተስማማች። ወደ ማታ ተዘጋጅተሽ ጠብቂኝ መጥቼ ወስድሻለሁ አልኳት። በቀጠሮዬ ሰዓት ወደ ኡሚ ጋር ሄድኩ። በረንዳ ላይ ቆማ እየጠበቀች ነበር። ኡሚ ሁለመናዋ ተቀያይሯል፣ እርጅና ተጫጭኗታል። ሰላምታ ከተለዋወጥን በኋላ ደግፊያት ወደ መኪናዬ አስገባኋት። በጣም ደስታ ይነበባል። ልጅ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ ለዘመድ አዝማዶች ሁሉ ተናግሬያለሁ። አخبارችን ለመስማት ሁሉም ይጠብቁኛል አለች። በጣም ከመደሰቷ የተነሳ አንድም የምታውቀው ሰው አልቀረም። ወሬውን ለሁሉም አዳርሰዋለች። ወደ ሆቴል ይዣት ሄድኩ። አስተናጋጁ የምግብ ዝርዝር ወረቀት የያዘ ኩቦን ሰጠን። ኡሚ ምረጭ አልኳት። ፈገግ አለች። አንብብ አልኳት። ከእርጅና የተነሳ ማየት እንደማችል ተረዳሁኝ። ላንብብልሽ አልኳት። ልጅ እያለ ሆቴል ቤት ገብተን ልንመገብ ስንል የምግብ ዝርዝር አነብልህ ነበር። አሁን እዳህን ክፈል አለችኝ።
ፈገግአልኩ አነበብኩላት የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞተው አባቴ የገዛላት የመጨረሻ ልብሷ እንደነበር አስታወስኩ ምግቡ ቀረበ እናቴ ከደስታ የተነሳ ምንም እየበላች አልነበረም ደስታ በደስታ ሆናለች በህይወቴ ለኔም በጣም የተደሰትኩበት አጋጣሚ ነበር ተዝናንተን ስናበቃ ወደ ቤቴ ከመመለሴ በፊት ይህ ምሽት እንዲደጋገም ፈልጌ መቼ ተመልሼ ልምጣና ልውሰድሽ አልኳት በእንደዚህ ቀና ነገር ግን እኔ ነኝ የምጋብዝ ከተስማማና አለች ፈገግአልኩ አብሽሪ ትጋብዥኛለሽ አልኳትና ተለያየ በመሐከል እናቴ ታመመች አፍ ሆኖ አብሪያት የምወጣበት ምሽት ናፈቀኝ ነገር ግን ከእናቴ ጋር ዳግም አልወጣንም እናቴ ወደማይቀረው የሞት ጉዞ ተጓዘች ዱንያን ለቀቀች አለቀስኩ በጣም አዘንኩ ከእናቴ ጋር ቀጠሮ ይዘነው በነበረው ምሽት ከአንድ ታዋቂ ሆቴል ቤት ተደወለልኝ ዛሬ እራት ከባለቤትህ ጋር በነፃ ተጋብዛችኋል ግራ ተጋባው ማን እንዴት ለማንኛውም ጠይብ እንመጣለን ስልኩን ዘጋው ምሽት ላይ ከባለቤቴ ጋር ሄድኩ ከደብዳቤ ጋር ግብዣው ቀረበልን ደብዳቤውን ከፈትኩት እንዲህ ነበር የሚለው ልጄ የአላህ ሰላም ባንተ ላይ ይሁን የራቱን ግብዣ ስንቀጣጠር መገኘት እንደማልችል አውቅ ነበር በጠና እያመመኝ ነበር የሞት ቀጠሮ እየተቃረበ እንደነበር ነፍሴ ነግረኝ ነበር ልጄ ይሄው እኔ በቃሌ መሰረት ጋብዤሃለሁ በኔ ፋንታ ወደ ውዷ ባለቤት አብራ እንድትሆን ፈቅጃለሁ አለቀስኩ 21 ዓመት በሙሉ የዘነጋሁት ውድ ዕቃ አሁን ሳጣው አወኩ በሌላ አስተማሪ ቂሷ እንመልሳለን ይጠብቁ ይህ ትምህርት እርሶ ዘንድ እንዲቀይር አይፈቅዱ ሼር ላይክ በማድረግ ለሌሎችም ያስተላልፉ السلام عليكم ورحمة الله وبركاته ይህ ደብዳቤ ከሳዑዲ አረቢያ ለመላው ሙስሊም ህብረተሰብ ነው ይህን የሚያስተላልፉት ሼክ አህመድ የነብያችን ሰለላሁ ዐለይሂ ወሰለም መስጊድ ጠባቂ ሲሆኑ መልእክታቸውንም እንዲህ በማለት ይጀምራል አንድ ጁምዓ ማታ ቁርአን ቀርቼ እንደተኛው ነብያችን ሰለላሁ ዐለይሂ ወሰለም